አንድ ቅሷን እንገር ጓደኛው ለጓደኛው ዱዓ ያረጋል አላህ ጓደኛ እኮ ደህና ሰው ነው አቅምም አለው እንዴንም አይደለም አንደው አራት ምስት ማስተዳደር ይችላል እንደው ሁለት እንኳን ስጠው ይላል ዱዓ ያረጋል ስለማቀው ነው ይችላል ሚስቱ አጠገብ ነው ይሄንን የሚለው ግን ለሱ እኮ አይደለም ገብቶኛል ለጓደኛው ነው አይዋ ለራሱ አይደለም እሱማ አቅም ስለሌለው ያውቃል ያለ ስጠው ጌታዬ አخلاቅም አለው አቅምም አለው እኔ ባላገኝም ማለት ነው ለሱ ከሰጠልኝ በቃ እኔ እንዲያገኘው ነው ሲወላ አራት ስጠው ያ ሱናውን ያሟላ ለዛ ሁለት እንኳን ስጠው ጨምርለት ይላል ተዛ መጣችና በጥፊ መታችሁ የራሱ ምን ነው ምን አጠፋው ለራሴ ወላ ከሚስለ ذلك ለአዲል መላእክት ለኔ እንኳን የለም ለመኩት ዝም በል ተገኝታል ሱብሃንአላህ ገብቷል አይደል ሐሳባቸው አልገባኝም እኔ ታብራላችሁ ላንተ ዱዓ ያደርግላል መላእክታው ወላ ከሚስሉ ላንተም ለሱ እንዲያስብ ካላንተም ይሳካል ብሎ መለካ ዱዓ ያደርግላል ዝም በል ዝጋፈና አሁን እንኳን አልሐምዱሊላህ ልታስከለክሉ ነው ለጓደኛው ዱዓ ማረግን አስተወችው አላህ ምን ነው አንተ ለሱ ስታረግ መላእክት ደግሞ ላንተ ሊያደርግልህ ነው ስለዚህ በቃ ለወዳጅ ዱዓ ማድረግ አሁን ከባድ ሊሆን ነው ማለት ነው በስር አድርግ መከራው ግን ጃሩን ተወና በስር አድርግ